Here we go. የሆኑ ደላሎች አቁመን እየጠየቅን ማለት ነው። ፊታችን በቃ የልጅ ስለሆነ የሆኑ ሁለት እናት ነገር ናቸውና ሳይሆን ተመቸናቸውና መጥተው ምን ፈልጋችሁ ነው? ቤት ፈልጋችሁ ነው ምናምን አዎ አልናቸው። ከዛ ቁሞ ስልክ ደውለውልን አፈላልገው ምናምን በስተመጨረሻ አገኙልን የደላላ ቁጥር። ጋይስ አንድ ቤት አግኝተናል። ያቺ ከላይ ትርፎ አያችኋት? ትርፎ አላጠረው የዘበኛው ምን አድርገናችሁ ሩብሩ ልንከፍልት ጋይስ። ይሄም አልሆነም፣ ምክንያቱም እናንተ ከዚህ የተሻለ ይገባችኋል። በጣም ጽድት ያለ ቤት ነው ለኛ። ቤቱ ይከራይ ነበር ግን ለኛ እናንተማ ከዚህ በላይ ነው አይደል? እየፈለግን ነው እንግዲህ ታዲያ ምን ትላለህ? እናገኛለን ተስፋ አንቆርጥ። ነርቶች ነው ከቤት እንወጣ ነው። እኔማ ማማጋጥ እያልመጣም ምግብ ማን ነው የሚሰራው? ሼፍ ይሄ ልጅ ባይ ዘ ዌይ በጣም አንድ ህዝብ ማያቅለት ነገሩ ፍርፍር ይችላል። አንተ አፓርታማ አለ ግን ሰው የለም። ፍርፍር ላይ በጣም ጎበዝ ነው። ስራ ተካፍለን ምግብ ነው የምሰራው እኔ ነኝ። እቆን የሚያጥም ስለዚህ ምግቤን ከሰራው በኋላ አረጋሽ አንተ ስልኬን አጠባጠባል ሁሌን አትክፈል። 11ኛ ደላላችን አግኝተን ነበርና ቤት በቃ አገኘልን ብለን አለ ብሎን ይዞን ሄደ። በቃ ተገኘ ምናምን ብለን ደስ ብሎን ሁለታችሁ ብቻ ናችሁ ምናምን አራው ምናምን ሄድን። ካሪም እንዴት ነው ቤቱ? ከቤቱ አንተ ተናገር። ቤቱ ወደድከው? ቤቱ አንድ የእንትን ታስቀምጣለች፣ የልብስ ማጠቢያ ማሽን ታስቀምጣለች እና አንድ ፍራሽ ምናልባት ያቺ ቀጭን ፍራሽ ምናምን እና አንዳችን ስንቆም አንዳችን እንተኛለን፣ አንዳችን ስንተኛ አንዳችን እንቆማለን። እኔ ያው ልምዴ ለሊት መተኛ ስለሆነ ቀን እወጣለታለሁ፣ ለሊት እተኛለሁ። እሱ እስከ 7-8 ምናምን ቆይቶ ስለማይቀር አሁን ከእንደዚህ አይነት ሰው ጋር ነው የምኖረው። የኢትዮጵያ ሕዝብ ሆይ እያየህልኝ እየፈለገ ነው። ምሳ ጥብስ ይበላል። ደክሞናል። ስለዚህ ጥብስ ነው ምሳ አንድ ጥብስ አንድ ክፍል እናድርገውና ማለት ነው። ስለዚህ ካሁን በኋላ ማለት አሁን ከገባንበት የመብላት ቻንሳችን በጣም ጠባብ። ስጋ አስባሉ ቀዩ ስጋ ነው እንደውና ምናልባት እስቲ ሐሳብ የለኝም። እስቲ ስጋ የመብላት ሐሳብ የለኝም። ምክንያቱም እኔ እንደውም የ3 ቀን ጾም ለመጾም እያሰብኩ ነው። ምን ታስባለህ አንተ? ያምርባል። እኔ አልችልም ወላሂ። ግን ማለት እሺ ሐሳብ ምንድነው? እንብላ ነው እና ሪዝን እኔ ወላሂ እንብላ ያልኩት ምክንያት ምን ታውቃለህ? አግኝተን ካሁን በኋላ ከገባን ጨራሽ በቃ እድል አለ የለንም የመብላት። ስለዚህ ኢንሻአላህ ይኖረናል፣ ግን በቃ ቻንሳችን ጠባብ ነው። ስለዚህ ያለንን እድል አሁን እንጠቀምበት። በዛ ላይ ደግሞ ዛሬ ደክሞናል፣ በጣም ዞረናል። ካሁን በኋላ በደንብ ልንዞር። ስለዚህ እውነት ነው በሆነ ጎን መብላታችን አሪፍ ነው። ምክንያቱም አሁን ቤት ካገኘን ስጋ ልንበላ የምንችለው ሜቢ ከ3 ወር በኋላ ነው እና አለ ትንሽ ከኮረኮርከኝ እበላለሁ፣ ግን የመብላት ፍላጎቱ እኔ ለመኮርኩር ማን ብለኝ ኮረኩራለሁ። እንግዲህ ባይዘው ከዚህ በፊት ማለት ነው እንበላ ገብተን አዘም ምናምን አላዘዝንም ልናዝ ጨርሰን ምናምን ሜኑ አይተ ባክ ይቅርብና ተባብለን ወተናል። ምን ሊፈጠር ይችላል? ምናልባት አሁን የቤት ጉድ ነው። ወራ አንበላም። አይ ስጋ ፈልጉን ሰፈር አገኘን። አሁን እስኪ የሚፈልጋቸውን አይነት ሰፈር ነግራቸው የሚፈልጋቸው አይነት ቤቶች ያሉበት በተቻለ ቤቶቹን አሳያቸው። ባከፍ ከብዙ ሰኒ በኋላ ስጋ ለመደረስ አንድ ብትሆና አንድ ፓስታ ላይፍን እንደዚህ ነው ቻሌንጅ ማድረግ ያለብን። ስጋ ነው ለስላማ ስጋ ነው ፈልጎን ነገር እስከምታገኝ ማትፈልጎን ነገር እንዳለ እዚህ ጋር የምታዩት የደላላ ቁጥር ነው። ደላላ እንዲህ ዛሬ ደላላ ወደ 3 4 5 እንዳለ ሁሉ እየፈለግን ነው። ኦልሞስት 12 ደላላ ደርሰናል። ከ12ቱ እንግዲህ ማን ቀን ነው ቤት እንደሚያገኝ እንደማያለው የምር ቤት መፈለግ በጣም ከባድ። አሁን ባይዘው ደውለውልናል። እስቲ የምንፈልገው አይነት አለ ተብለናል። የሆነ የምንፈልገው አይነት አፓርታማ እስኪ ተገኝቷል። እንደነኛውና አሪፍ ከሆነ እናሳያችኋለን። እስከዛ ተፋችንን እንበላለን። ካልሆነ ቅድም ባይዘው ቅድም የነበር ሰፈር ቪዲዮ መቅረጽ አይቻልም። የሆነ ሰፈር ገብተን ነበር አቋርጦ ነው እንጂ እኔ እንደዚህ አይነት ቤት ነው የፈለኩት። ቤቱን እኮ ነው ወድጄዋለሁ። 150 ሺህ አለን እንጂ ወድጄዋለሁ። ስንት 150 ሺህ
ቤት ትንሽ እንትን አለ ነው እንጂ ብሩ ችግር ያልነበረው አሁን ተስማምተን ነበር። ቀለሙ ሁሉ እና ዲዛይኑ ደግሞ በጣም ያ ኪችኑ ጋር ያለው እሱ እንደነገረን ከሆነ አሁን ላይክ የምንከራየው ቤት ማለት ነው አይደለም። አሁን የምንከራየው አፓርታማ እንትን ቢሉን አሁን መስፈርታቸው ማለት ላይክ የምታመጡት እንግዳ ኩል ስታፍ የሆነ በቃ ጽድት ያለ ነው፣ በቃ አለባበሱ ምናምን ኩል ስታፍ የሆነ ነው ቢባል ምን ትላለህ? ዋዳ በጣም ቢላ በጣም አባስ በቃ ራሳችን ብቻ ነው የምንሆነው ማለት ነው። ጓደኞቼ እኔ ምን ላድርግ? የኮምፓውንዱ ህግ ነው፣ በዶላር ነው ደግሞ የምንከፍለው። $150 $150,000 ብር ነው ያለው። ጀስት $1,000 ብላ ሀሳቡ እንዴት ነው? 3 ሰዓት የጀመርነው ማለት ነው። አሁን 3 ሰዓት ነው መሰለኝ። 11 ሰዓት መስካለ አላየሁትም። 11 ሰዓት ተኩል እኮ ካሜራ አላየሁም። በቃ ብራይትነስ በጣም በዛ ነው። ከነስ 11 ሰዓት ከ26 3 ሰዓት እግራችን ነውና ከባድ ነው። 3 ሰዓት ይወጣል። 11 ተኩል ነው ያለው። ምንም ቤት አላገኘንም። እግሬ ይቀጥናል። 19 የደላላ ስልክ ሴቭ አድርጌያለሁ። ጫማዬን አልቀም መሰለኝ። አሁን ካሊድ ወንድሜ ካሊድ ሊጋብዘኝ መጥቼ ነው ያለሁት እዚህ። እንደሚከፍል ተስፋ አደርጋለሁ። ካልከፈለም ችግር የለውም ራስ ይዘጋዋለሁ አይነት ነገር ነው አባባሉና እንግዲህ እኔ ምን አልኩት መሰላችሁ? በቃ ቤት የመከራየት ሀሳብ እንትወልደ እንብላበት እንብላ በቃ ካልሆነ አይ ሀቅ ምሳ በልተናል። ምሳ ሽሮ ኦኬ፣ ክትፎ በፓስታ ለማንኛውም እየፈለግን ነው፣ ግን ተስፋ አልቆርጥም። ወገቤ የለም እንዳለ ምን አይነት ቤት ነው የምናገኘው ነው የሚለው ጥያቄ እፈልጋለሁ። ዳማችን በዚህ ጁስ እኛል ነው። አሁን እኛ እንዴት ቤት ተከራይተን እየቀኑ ጁስ መጠጣት እንችላለን? ጁስ መፍጫ መግዛት አለብን ወይ? ጁስ መፍጫ መግዛት ጁስ መፍጫ ገዝተን ፍራፍሬው ከሌለ እኔ ጁስ መፍጫውን ልግዛ። የሁለት ወር ፍራፍሬ አንተ ትገዛለህ። ፒስ ቁም ነገር ገዛው። ይሄ ገላግሌ ምናምን አይደለም፣ ባለ 6,000 ብር ያበደች በ700 ብር አለ ከመርካቶ ይሁዱ ዲቦት ይላል ሰከንዱ። እኔ እንደዛ ከሆነ ማርች ይዤ ልገባለሁ። ባለፈውን ኢቲካፍ የነበረን ጊዜ እንዳገኛችሁ ቁጠሩት ነበር ያልከን። ቤቱ ለኔ ጣሉት ነበር ያልከን። አላገኘንም። አንተን ይኸው ቀኑ ሙሉ ተንከራተትን፣ እስካሁን አላገኘንም። ማለት ሙሉ ግቢ ስንት ብር ነው? ግቢ ውስጥ እንትን አሁን ከካላ ጋር እያወራን ነበር ረጅም ሰዓት ላይ ቁም ነገር ወስደን ማለት ነው። እና ምን አሰብን እንትን አግኝተናል፣ ፈርኒሽድ አፓርታማ አግኝተናል። 50 ሺህ ብር ነው የተባለው። እኔ አንተ ካለ 50 ሺህ አዋጥተን 150 ሺህ ለምን አንሞክረው በ3 ወር? ፍሉሃ በቃ ስራ ደርሼ መጥተው ብለህ ፍሉሃ ገባ ይመች። Here we go. ኢትዮጵያ ላይ ካሉ ስታንዳርድ ፒንተረስት ላይ ምናምን ያቸው ክፍሎች የሉ እንደነዚያ እናረጋታለን። ቃል እንገባለን ካለ ጋር በጣም ጸዴ ቦታ ነው። እንግዲህ ሎኬሽን እንደምታዩት ቪው ምናምን በጣም ጸዴ ቤት ነው። እንግዲህ ውጭ ምናምን አሳያቸዋለን። በጣም ችናት ክፍል እናስጎብኛቸዋለን። ሩም ቱር ነው ያላቸው እዚህ ጋር እቺ የዕቃ ክፍላችን ናት። ኪችን የዕቃ ክፍላችን
በዚህ በኩል ደግሞ እንትን ብሬክ ነው ኪችን ኪችናችን እዚህ ጋር እናደርጋለን። እቺን ለቴራስ አስባት ቴራስ እዚች ጋር ደግሞ ማሽናችን የሚተከልበት ቦታ ነው። ማሽናችን እንደሆነ ሲተከል ታላችሁ ዋናው ምንድን ነው? ሳሎናችን እንግዳ መቀበያችን። አንተ በጣም ብዙ ክፍል ቤት ነው። ወደ 5 ክፍል አካባቢ። ለማንኛውም እስኪ ወደዚህ ነው ማድረግ አይቻልም። ሌትስ ጎ። ከዚህ ጋር ማለት ይችላሉ። ከዚህ ጋር ማለት ነው። ከዚህ ጋር ሰብስክራይብ እንደዚህ አይነት ቤቶች የምትፈልጉ የቤታችን ሁለተኛው እንግዳ እንግዲህ እየመጣ ነው። ከታች በር አለ፣ ጥቁር በር አንኳኩ። ከፍተው ግባ። ጥቁር በር አለ። የመጀመሪያው እንግዳ እንግዲህ እየመጣ ነው። ዌልካም ዌልካም ዌልካም። የመጀመሪያው እንግዳ ወላሂ ዕቃ ይዞ መጣ። ማሻአላህ ሰላም ናችሁ? ዕቃ ይዞ መጣ። እንኳን ደህና መጣ። የመጀመሪያው እንግዳ ዌልካም 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 ዌልካም። ይከፈት እኮ አይ ምግብም ቢሆን ይከፈትልኝ። እኛው እዚህ እንበለዋለን፣ ችግር የለም ወንድሜ። ወይኔ ማስ ወንድሜ